ሰላም ሰላም ውድ የቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ? ከስንት ጊዜ ቆይታ በኋላ ዛሬ ያው መጥቻለሁ። አብዱአሊ ነኝ። እንደምታዩ ዛሬ ደግሞ ማሻአላህ በሚያስብል የአጥር በር ይህ በር ከምነግራችሁ በላይ ሰውየው የላከልኝ በፎቶ ነው። ከምንም በላይ እኛ ፏርገን በሚያምር ሁኔታ ሰርቸዋለሁ ማለት ነው። እንደምታዩት እያንዳንዱ ፊኒሺንጎቹ እያንዳንዱ ማቴሪያል የተጠቀምናቸው በመኪና ስፖንዳ በኳርቲስ ላሜራ እያንዳንዱ ዲዛይኖች እንደዚህ እንደምታዩዋቸው እነዚህ የእጅ ስራ ናቸው። እያንዳንዱ ነገር የእጅ ስራ ነው። በጣም ዋው ያሰኛል። ከዚህ ጋር ስንጀምር እንደምታዩት እያንዳንዱ ማቴሪያል ይሄንኛው የእጅ ስራ ሲሆን እዚህ ጋር የሰራሁለት በመኪና ስፖንዳ ብረት ነው። እንደነገርኳችሁ ሰውየው የላከልኝ በፎቶ ነው። እኔ ግን እንደዚህ በሚያምር ሁኔታ ቁጭ አድርጌዋለሁ። እናንተም ደግሞ ያለውን አስተያየት እናንተም ብትሰጡኝ ደስ ይለኛል። እና በጣም ዋው የሚያሰኘው ነገር እያንዳንዱ ነገር ተመልከቱት። እዛ ጋር ሁልጊዜም አብዱአሊ ይለያል የምላችሁ ነገር በወሬ ሳይሆን በተግባር ነው። እያንዳንዱ እዚህ ጋር የተጠቀምነውን ተመልከቱት። እዚህ ጋር ራሱን የቻለ ዲዛይን አለው። እያንዳንዱ ተመልከቱት። ይሄን በዚሁ ልክ ይሄን በዚሁ ልክ እዚህ ጋር ስንመጣ ይህ አብዛኛውን ጊዜ የሚጠቀሙት ሌሎቹ ምንድነው ቦንዳ የቦንዳ ባህሪ አይነት ነው። ይሄንኛው ግን እንደምታዩት ባለ 30 ፊያቶ ይሆንና በጣም በሚያምር ሁኔታ ነው። እንደምታዩት ይህ ሙሉ በሙሉ የእጅ ስራ ነው። እያንዳንዱ ከግር ስራ ስንጀምር ተመልከቱት። ይሄንኛው እያንዳንዱ ዋው የሚያሰኝ ነው። ይሄ በድርብርብ በብረት አርገን የሰራ ነው። እዚህ ጋርም እንደዚሁ መሃል ላይ የተጠቀምንለት የሰው መግቢያም ራሱን የቻለ በዚህ መልክ ሙሉ በሙሉ በዚህ መልክ ራሱን የቻለ የሰው መግቢያ አለ። ሁልጊዜም አብዱአሊ ይለያል ማለት ያለ ምክንያት ላይ ራስጌ ላይ እየሰራንላቸውን ተመልከቱ። እዛ ላይ ራሱ የምንሰራው ሁልጊዜ ምንድነው ወፍራም ብረት መሆን አለበት። አብዛኞቹን ጊዜ ስስ ብረት ነው እያጠፉ የሚሰጧችሁ። ያን አይደለም መሆን ያለበት። ያለ ምክንያት አይደለም። እኔ ጋር ነው ቶሎ እኔ ጋር እዩ የምለው ያለ ምክንያት አይደለም። አብዱአሊ ጋር ስመጡ የሚታይ ነገር እንጂ ቦር የሚነገር ነገር አይደለም። እያንዳንዱ ፊያቶ የተጠቀምኩበት ፊያቶ ዝም ብሎ አይደለም። ይሄንኛው ፊያቶ ባለ 30 ሙሉ ወፍራም 3 ሚሊ የሚባል ነው። አብዛኛውን ጊዜ እዚህ ከ0 በታች ነው 08 07 ነው እየተጠቀሙ ያሉት። ያ ለምን ይሆናል? ሁልጊዜም አብዱአሊነት ተደራሽነቱን ላስፋላችሁ እያልኩ ነው በተደጋጋሚ። ይህ ወደ ሌላ ሀገር የሚሄድ ነው የአጥር በር። ስለዚህ ሰሞኑን በጣም አልመጣሁም። በእርግጥ ስራ በጣም በዝቶብኝ ለዛ ነው። አዳዲስ የውጭ በር ተሰርቶ የማያውቁ የውጭ በር በፎቶ ደረጃ የሚታዩ በተግባር የሰራኋቸው በጣም ዘመናዊ የሚያማምሩ የአጥር በሮች አሉ። ሰሞኑን እነሱንም አመጣላችኋለሁ። ስለዚህ ሁልጊዜም አብዱአሊን ቤተሰብ አድርጉላለሁ ከምንም በላይ ማለት ነው። እና እያንዳንዱ ከላይም ስንሄድ ተመልከቱት። እኔ በወሬ ላሳምናችሁ አልፈልግም። ምክንያቱም በወሬ ሳይሆን በተግባር ነው እያልኳችሁ ነው። ኑ በአካል ማየት የምትችሉት ነው። ከዛ በተረፈ ዘመድ ቤተሰብ ወዳጆቻችሁን አድርሷቸውና ይምጡ ይዩት ከኔ ጋር። ከዛ አብዱአሊ ምንድነው የሚለውን ነገር ማየት ማመን ነው ማለት ነው። ስለዚህ ሙሉ በሙሉ ይሄ ከጀርባ በኩል ኳርቲስ ላሜራ ነው ሁልጊዜ የምጠቀመው። ይሄ ኳርቲስ ላሜራ ደግሞ በብቸኝነት እያመጣሁት ያለሁት እኔ አብዛኛውን ጊዜ ውጭ በራስ ያሰራችሁም ሰዎች ታውቁታላችሁ። በምንድነው ኖርማል ልሙጥ ላሜራ በሚባል ነው። ስለዚህ አብዱአሊ ጋር ስመጡ ያንዳንዱ ነገር ሁሉም ነገር ይለያል ነው የምላችሁ። ስለዚህ ይህን ማሰራት ለምትፈልጉ አብዱአሊ በያን ኬሚሴ ካላችሁ በማንኛውም ቦታ ይሄንን ማግኘት ትችላላችሁ እንደምታዩት። ስለዚህ አብዱአሊ በያን ሁልጊዜም ይለያል ነው የምላችሁ። እወዳችኋለሁ። አመሰግናለሁ።